ለዶክተር አብዱል ቃድር ካህን ምስጋና ይግባውና ፓኪስታን የኒውክሌር ምርቷ ተጠናቆ ለሙከራ ዝግጁ ሆነች። ዕቃዎቹ ከውጭ ቢገዙም ጠቅላላ ስራው የተከናወነው በፓኪስታናውያን ነው። መቼም እንደዚህ ያሉ በድብቅ የሚሰሩ የጦር መሳሪያዎች በከፍተኛ ሚስጥር መሆኑን ታውቃላችሁ። ሚስጥር ማለት ደግሞ ከጥበቃው ሰራተኛ ጀምሮ በስውርና በግልጽ የደህንነት ሰዎች ጠቅላላውን ወጪ ገቢውን በተራቀቁ መሳሪያዎች ጭምር ይቆጣጣራሉ ማለት ነው። ጥበቃው በሁለት መልክ ነው፣ እንዳያጠፉም እንዳይጠፉም። የፓኪስታን የኒውክሌር ማመንጫ የሥራ መሪ የሆነው ዶክተር ካህን እንዴት ሊጠበቅ እንደሚችል መገመት ቀላል ነው። ከህንድ ከእስራኤልና ከማንኛውም ወገን ይደርሳል ብሎ ለተሰጋው ጥቃት ያንን ሀገሩን እንደ እንቁላል የምታየውን ሳይንቲስት ሌት በፋና ቀን በብርሃን በጥበቃ ስር ሆኗል። እንኳን የሚኖርበት የረገጠው ቦታ ሁሉ በበርካታ የደህንነት ሰዎች ላይን ጥቅሻ ያህል ጊዜ እንኳን ሳይሰጡ ይጠብቁታል። አንድ ጊዜ የካህን የጥናት ላቦራቶሪ ወደ ተባለው ቢሮ ይጓዙ የነበሩትን የፈረንሳይ አምባሳደርና አንደኛ ጸሐፊውን ከየት መጣ የማይባል ሰው ልባቸው እስኪጠፋ ደብድቦ አባሯቸዋል። ሌላ ጊዜም ቃለ መጠይቅ አደርጋለሁ ብሎ ወደ ካህን ቢሮ ጠጋለ ያለ የፋይናንሻል ታይምስ ጋዜጠኛ ሲሰልል ተገኘ ተብሎ በ24 ሰዓታት ከሀገር እንዲወጣ ተደርጓል። ለነገሩ ላለመሰለሉስ ምን ይታመናል? የታወቁ የስለላ መረቦች እንደሆኑ ጋዜጠኞችን አስመስለው ሰላዮቻቸውን እንደሚልኩ የታወቀ ነው። ግን ካህን በእንደዚህ ያለ ጥበቃም ስር ሆኖ ድንገት በአደባባይ የተገኘ መግለጫ ይሰጣል። ከናካቴው በ1970 ዓመተ ምህረት ግድም ፓኪስታን የኒውክሌር የጦር መሳሪያ ለማምረት አቅም አላት የሚል መግለጫ በይፋ ሰጠ። ህንድና ወዳጆቹ በቁጣና በጭንቀት ተወጠሩ። አሜሪካ ከፍተኛ ልዑክ ወደ እስላማባድ ላከች። ልዑኩ ቢል ሪቻርድሰን እዚያው ባሉበት ወቅት ካህን ሞልቶ ገፍቶ አሳፍ ለተሰኘው ጋዜጣ የኒውክሌር ቦምቡን ለመሞከር ተዘጋጅተናል የሚል መግለጫ ሰጠ። ለነገሩ ይህ ሁሉ የፓኪስታን መሪዎች ሳያውቁት የሚደረግ አልነበረም። መሪዎቹ ተቆጪዎቹን ዲፕሎማቶች ሲደልሉ ካህን ያገሩን ሰው ያነቃቃል። መቼ ነው መሞከር የምትፈልጉት አለው ጋዜጠኛው ካህንን። ከመንግስት ፈቃድ ያገኘለት አለው ባጭርና በግልጽ ቋንቋ። ይህ ማለት ሁሉም ነገር ተጠናቋል እንደማለት ነው። ፓኪስታን ማንኛውም ማዕቀብ ሊገታት በማይችልበት ደረጃ መሆኗ ሲረጋገጥ ለማኞቹ የምዕራባውያን ሀገሮች ሆኑ። ሙከራው የኒውክሌር ሚሳኤሉ በአጥጋቢ ውጤት ሲፈጸም ዓለማየ ፓኪስታን ከኒውክሌር አምራቾች ቁጥር ገባች። የኛ መሳሪያ የማጥቃት አቅሙ ህንድን ብቻ ሳይሆን የእስራኤልን ክልልም ያጠቃልላል አለ ካህን በአንድ መግለጫው።